አዳሩን በርካታ ሰበር መረጃዎች ተሰሙ። ህወሓት በራያ ግንባር በርካታ ጦርነቶችን ከፍቶ ያልጠበቀውን ሽንፈት በድጋሚ ተከናንቦታል። በሸረሪና ከሰሞኑ የተካሄደውን ጦርነትና በርካታ ውድመቶች የደረሱበት ህወሓት በድጋሚ ሌሊት በርካታ ወታደሮችን ወደ ተለያዩ የራያ ግንባሮች በማሰማራት በከባድ መሳሪያም የታገዘ ጦርነት ቢያካሄድም መጨረሻው ግን ብዙዎች የጠበቁት ሆኗል። ታዲያም ህወሓት ከሰሞኑ በሸረሪና የደረሰበትን ሽንፈት ለመቀልበስ በማሰብ ወደ ራያ ግንባር ያሰማራቸው ጦሮቹ ተበታትነዋል። በርካታ ውድመትም ደርሶበታል። ይህንን በተመለከተም ሾልኮ የወጣ መረጃ አለ። ሰላም ጤና ይስጥልን፣ እንደምን ቆያችሁ የተከበራችሁ አድማጭ ተመልካቾቻችን፣ ባላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ከወዲህ ድረሳችሁ እያልን በበርካታ ሰበርና አዳዲስ መረጃዎች ወደ እናንተ ጉዳዮችን ይዘን ቀርበናል። በቅድሚያም አርዕስቶቹን። ህወሓት በድጋሚ በራያ በኩል የከፈተው ጦርነት አስከፊ ሽንፈትን እንዲከናነብ አድርጎታል። የህወሓት ከፍተኛ አመራሮች ከአስመራ በኩል የደረሳቸውን ከባባድ መሳሪያዎችን ወደ ጦር ሜዳ ማዝመታቸውም ተሰምቷል። 4 ኪሎ ቤተ መንግስት ከጦርነቱ ጋር ተያይዞ በርካታ ውይይቶችና ስብሰባዎች ተካሂደዋል። በድብቅ የተካሄደው ስብሰባ አስገራሚ የተባለ ውሳኔ ተላልፎበታል። ታዲያም ይህ ውሳኔ ምንድነው? በ4 ኪሎ ቤተ መንግስት የተካሄደው ስብሰባስ ምን ይመስላል የሚለውን ሾልኮ የወጣው መረጃ ወደ እናንተ የምናቀርብ ይሆናል። በሌላ በኩል የአስመራው መንግስት በርካታ የጦር መሳሪያዎችን ከባባድ ተተኳሾችን ጨምሮ ወደ ህወሓት መላኩ ብዙዎችን አስገርመዋል። ኤርትራ የጦርነቱ አንድ አካል ለመሆን በርካታ ስራዎችን ሰርታ የመጨረሻውን መንገድ ተጉዛለች የሚሉ በርካታ መረጃዎችም ወጥተዋል። የሻዕቢያ ጦሮች ከሳዋ ማሰልጠኛ በመውጣት በበርካታ ኪሎ ሜትሮች አቆራርጠው ወደ ህወሓት መቀላቀላቸውን የሚያትቱ መረጃዎችም ወጥተዋል። ይህንን በተመለከተም የምታደምጡትን መረጃ ይዘን ቀርበናል። በቆይታችሁ ወደ እናንተ የምናቀርብ ይሆናል። ጠቅላይ ሚኒስትሩ ጦርነቱ ለመጨረሻ ጊዜ የሚከናወን ይሆናል፣ የኤርትራ መንግስት ብሎም ሻዕቢያ እንዲሁም ህወሓት ይጠፋሉ ሲሉ ዝተዋል። ኤርትራ ከዚህ ቀደም በተለያዩ ጦርነቶች ከኢትዮጵያ ጋር ሰጣ ገባ ውስጥ ገብታለች። ሽንፈትም ተከናንባ ተመልክተዋለች። አሁን ደግሞ እስከ መጨረሻው እንጓዛለን። የቀይ ባህርና የአሰብን ጥያቄያችንን ለዘመናት ስንቆጭበት የነበረውን አንድ ጉዳይ የምንቋጭበት ጊዜ አሁን ነው፣ ሆ ብለን መነሳት አለብን ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ በቤተ መንግስቱ በርካታ ባለስልጣናትን ያካተተ ድብቅ ስብሰባ አካሂደዋል። ስለ ስብሰባው ሾልኮ የወጡ መረጃዎች አሉ። በቆይታችሁ ወደ እናንተ የምናቀርብ ይሆናል። ወደ ትንታኔው ከማለፋችን በፊት ወደ አድማጭና ተመልካቾቻችን ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ዘውትር አዳዲስ ሰበር መረጃዎችን ወደ እናንተ የምናቀርብ ይሆናል። ያላችሁን ማንኛውንም ሐሳብ አስተያየት በኮሜንት እንድታሰፍሩልን ከወዲሁ በትህትና እየጠየቅን ወደ ትንታኔው አመራን። መልካም ቆይታ ከኢትዮ ሚዲያ እንዲሆንላችሁ ከወዲሁ ተመኘን። በቅድሚያም በራያ ግንባር በትናንትናው ዕለት ሌሊት አካባቢ የተካሄደው ጦርነት ብዙዎችን ያስገረመ ድል መከላከያ እንዲጎናጸፍ አድርጎታል። የሀገር መከላከያ ሰራዊት በህወሓት በኩል እየደረሰበት የሚገኘውን ከፍተኛ ጥቃት እየመከተም በጥቃቱ በርካታ ውድመቶችን በህወሓት ላይ እያደረሰ ይገኛል። ከትናንትና ምሽት 6 ሰዓት ጀምሮ እስከ ሌሊቱ 11 ሰዓት የተካሄደው ጦርነት በርካታ የጦር መሳሪያዎች በህወሓት በኩል እንዲማረኩና እንዲሁም በርካታ የህወሓት ሰራዊት እስከ ወዲያኛው እንዲያሸልብ አድርጎታል። የመከላከያ ሰራዊት በተለያዩ የራያ ግንባሮች የተካሄደውን ጦርነት በበላይነት ያሸነፈ ሲሆን በተለይም የህወሓት ታላላቅ ኃላፊዎች የሚባሉትንና የጦር አመራሮችን መማረኩንም አስታውቋል። የመከላከያ ሰራዊት በህወሓት በኩል እየተቃጣበት የሚገኘውን ከፍተኛ ጥቃት እየመከተም አሁንም በአሸናፊነት እየተጓዘ ነው ሲሉ የመከላከያ በርካታ ኃላፊዎች ገልጸዋል። በትናንትናው ዕለት ሌሊት አካባቢ የተካሄደው ጦርነትም የመከላከያ ሰራዊት አሸናፊነትንና ከንደብርቱነት የሚያመላክት እንደሆነም ተገልጿል። ህወሓት በራያ ግንባር የከፈተው ጦርነት ከሰሞኑ በሸረሪና የደረሰበትን ሽንፈት ለመቀልበስና የትግራይ እናቶችንና ወጣቶችን በድጋሚ ልባቸውን ወደ ጦርነት ለማሸፈት እንደሆነም የሚገልጹ መረጃዎችም ተሰምተዋል። ይሁን እንጂ እውነታው እንዲህ አልሆነም። ህወሓት አሁንም በድጋሚ ለሁለተኛ ጊዜ በራያ ግንባር የከፈተውን ጦርነት በሽንፈት እንዲደመድም አድርጎታል። ይህ ደግሞ ህወሓት ከዚህ ቀደም በስህተቱ እንዳይማርና ድጋሚ ወደ ጦርነት እንዳይገባ የሚያደርገውን እልህኝነት በፍጹም ሊመልስ አልቻለም። የተለያዩ ከባባድ መሳሪያዎችን ማለትም መድፍና
እንዲሁም ዙ-23 መሳሪያዎችን በማንገብ ወደ ራያ ግንባር ያሰማራቸው በርካታ ሰራዊቱ እስከ ወዲያኛው አሸልበዋል። በርካቶችም ተማርከዋል። የመከላከያ ሰራዊት ከባባድ መሳሪያዎችን መማረኩንና ህወሓት ሲጠቀምባቸው የነበሩ ተሽከርካሪዎችን ገቢ ማድረጉንም አስታውቋል። በራያ ግንባር የተካሄደው ጦርነት እልህ አስጨራሽ እንደነበርና የመከላከያ ሰራዊት አይበገሬነት የተመለከትንበት እንደነበር አይተነዋል ሲሉ የመከላከያ ሰራዊት ከፍተኛ ጀነራሎችም ገልጸዋል። ህወሓት አሁንም በራያ ግንባር የቀረውን ኃይሉን በማሰባሰብ አፈግፍጎ ጦርነት ሊጀምር እንደሚችልና ከዚህ በኋላም ለሚያደርጋቸው የተለያዩ የጦርነት ስጋቶች የተለያዩ ጉዳዮችን በመጨረስና ጦርነቱን ለማሸነፍ በሚያስችል ቁመና ላይ በተጠንቀቅ እንደቆሙ የሚገልጹ መረጃዎችም የመከላከያ ሰራዊት ከፍተኛ አመራሮች ገልጸዋል። ህወሓት ከአስመራ ከሻዕቢያ በኩል የደረሰውን ከባባድ መሳሪያዎችን ወደ ስራ በማስገባት ጦርነት እንደከፈተ አውቀናል፣ ለዚህም ተዘጋጅተን ጠብቀን መክተነዋል ሲሉ የመከላከያ ሰራዊቱ ገልጸዋል። አሁንም ህወሓት ከሻዕቢያ በርካታ የጦር መሳሪያዎችን እንደተሰጠውና እነዚህንም መሳሪያዎች በጦርነት ለመጠቀም አሁን ላይ እየታተረ ይገኛል። ህወሓት ከዚህ ቀደም የደረሰበትን በሸረሪና ያገኘውን ሽንፈት አሁንም ይቀምሰዋል። ከዚህ በኋላ ወደ ኋላ አንልም ሲሉ ገልጸዋል። ከዚህ ጋር ተያይዞም የሻዕቢያ መንግስት በርካታ የጦር መሳሪያዎችን ብቻም ሳይሆን ተዋጊ የጦር ሰራዊትን በተለያዩ የትግራይ አዋሳኝ ድንበሮች ማሰማራቱንም የሚገልጹ መረጃዎች ተሰምተዋል። ከዚህ ጋር ተያይዞ በሌላ በኩል ጦርነቱ በጥቂት ጊዜያት ውስጥ ማለቅ አለበት፣ እንደከዚህ ቀደሙ የተለያዩ የኤርትራ ከተሞችን ተቆጣጥረን የምንመለስበት አንዳች መንገድ መኖር የለበትም፣ የመጨረሻ ግባችን ህወሓትን ማጥፋትና እንዲሁም የሻዕቢያ መንግስትን አጥፍተን ቀይ ባህርንና አሰብ ወደብን እንደቀድሞ ወደ እናት ሀገሩ መመለስ ነው ሲሉ ጠቅላይ ሚኒስትሩ በቤተ መንግስቱ 4 ኪሎም በድብቅ በተካሄደው ስብሰባ ላይ ያስተላለፉት መልእክት ይገልጻል። በ4 ኪሎ ቤተ መንግስት ስለ ጦርነቱና ስለ ሌሎች ተያያዥ ጉዳዮች የተለያዩ ባለስልጣናትን በማሰባሰብ የተካሄደው ይህ ዝግ ስብሰባ በርካታ ውሳኔዎች እንዲተላለፉበት ሆነዋል። የአብይ አህመድ አስተዳደር በዚህ ጦርነት መከላከያ ሰራዊቱ እስከ መጨረሻው በመዋጋት ህወሓትን ማጥፋት፣ ሻዕቢያንም እስከ ወዲያኛው ማሽመድመድና እንዲሁም የቀይ ባህርንና አሰብ ወደብን ወደ ቀድሞ እናት ሀገሩ መመለስ ዋነኛ ዓላማቸው አድርገው እንደሚንቀሳቀሱ የሚገልጹ መረጃዎች አፈትልከው ወጥተዋል። ጠቅላይ ሚኒስትሩ እንደገለጹት ከሆነም ህወሓት የማይወጣው ሁኔታ ውስጥ ገብቷል፣ ሻዕቢያም እጇ ገብቷል። ነገር ግን ተመልሳ አትወጣም። ከዚህ በኋላ የኤርትራም ሆነ የሻዕቢያ እንዲሁም የህወሓት መንግስት አይኖርም። የመከላከያ ሰራዊታችን ክንዱን ያውቁታል። በመጨረሻም የቀይ ባህርንና አሰብ ወደብን የምናስመልስበት የተለያዩ ጉዳዮች ተፈጽመዋል፣ ፊሽካውም ተነፍቷል፣ መጨረሻው ቅርብ ነው ሲሉም ተደምጠዋል።